እንበለ ደዌ ወሕማም እንበለ ጻም ወድካም ከመዮም ያብጽሐነ ያብጽሐክሙ እግዚአብሔር ለብርሃነ ትንሣኤ በፍስሐው በሰላም አሜን። ሰሙነ ሕማማት ከሰኞ እስከ ቅዳሜ ሰሙነ ሕማማት የጾመ ሁዳዴ የመጨረሻ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕመሙን የሚታሰብበት ካህናት ምዕመናን በአጸደ ቤተ ክርስቲያን ተሰብስበው የሕመሙን ነገር የሚያወሱበት ዜማም የሚዜምበት ግብረ ሕማማት የሚባለው መጽሐፍ የሚነበብበት የሚሰማበት ሳምንት። በዚህ ሳምንት በተለይ ካህናት ጥቁር ልብስ ይለብሳሉ። ምክንያቱም ጌታችን የደረሰበትን መከራና ስቃይ እንዲሁም የሰው ልጆች 5500 ዘመን በጨለማው ግዞት ይኖሩ እንደነበረ ለማዘከርም ጭምር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ መከራ ሕመሙን በጽኑ እንድናስበው ያስተማሩን ሐዋርያት ናቸው። ለእነርሱም የነገራቸው ደግሞ ራሱ ኢየሱስ ክርስቶስ ነው። ሰሙነ ሕማማት የጌታችን ሕመሙን ከምናስበውበትም በየዕለቱም በርካታ ድርጊቶች መፈጸማቸው የምናስታውስበትም ሳምንት ነው። ሰኞ መርገመ በለስ። በዚህ ዕለት ጌታችን ከቢታንያ ሲወጣ ተራበ። ቅጠልም ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ካሁን ጀምሮ ለዘላለም ካንቺ ፍሬ አይበላ። ማርቆስ 11 ቁጥር 14 በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። አንጽሖተ ቤተ መቅደስ ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደስ የሚሸጡትና የሚለውጡትን ቤቴ የጸሎት ቤት ትባላለች ማቴዎስ 21 ቁጥር 13 በማለት ከቤተ መቅደስ ገርፎ አስወጥቷቸዋልና። ማክሰኞ የጥያቄ ቀን። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩ ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትና ስልጣንን የሰጠውን ጌታ በምን ስልጣን ይህን ታደርጋለህ? ማቴዎስ 21:23 ተብሎ በፈሪሳዊ ተጠይቆ ስለነበረ የጥያቄ ቀን ይባላል። የትምህርትም ቀን ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን ይባላል። ሉቃስ 21:28 ማርቆስ 12:2 ረቡዕ ምክረ አይሁድ። ረቡዕ ዕለት የአይሁድ ሊቃናት ካህናት ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበት ውሳኔ የሚያስተላለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካ በዓል የሚከበርበት ቀን በመሆኑ እና ብዙ ሕዝብ ጌታን ይከተለው ስለነበረ ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከ12ቱ ሐዋርያት አንዱ የአስቆሮቱ ይሁዳ አሳልፎ እንዲሰጣቸው ስለነገራቸው ሉቃስ 22 ቁጥር 1-6 ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋልና። የመልካም መዓዛ ቀንም ይባላል። ጌታችን በዚያ ዕለት በለምጻሙ በስምዖን ቤት ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረች ማርያም እንተ ዕፍረት ባለ ሽቷ ማርያም ዋጋዋ እጅግ ውድ የሆነ የአልባስጥሩ ሽቶ አምጥታ በራሱ ላይ በማርከፍከፏ ስለቀባችው ማቴዎስ 26 ከቁጥር 6-7 የመዓዛ ቀን ይባላል። የእንባ ቀንም ይባላል። ባለሽቷ ሴት ማርያም እንተ ዕፍረት ኃጢአቷ ይቅር እንዳላት የለመነችው በእግሩ ስር ተደፍታ በእንባ እግሩን አርሳለችና ማርቆስ 10። ሐሙስ ጸሎተ ሐሙስ ይባላል። ጌታችን ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ የአትክልት ስፍራ ሲጸልይ ማደሩን ማቴዎስ 26 ቁጥር 32 ጸሎተ ሐሙስ ይባላል። ጌታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑ ዮሐንስ 13 ከ3-11 ሕጽበተ ሐሙስ ይባላል። የሐዲስ ኪዳን ሐሙስም ይባላል። መስዋዕተ ኦሪት በእንስሳት ደም የሚቀርብበት መስዋዕት ቀርቶ
ለዓለም ሁሉ ደህንነት ራሱን ያቀረበበት ቀን በመሆኑ ሉቃስ 22 ከቁጥር 20 የሐዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስም ይባላል። ለኃጢአትና ለዲያብሎስ ባርነት ሆኖ መኖር ማብቃቱን እንዲሁም የሰው ልጆች ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ዮሐንስ 15 ቁጥር 15 የነጻነት ሐሙስ። አርብ ስቅለት። ጌታችን መድኃኒታችንና ኢየሱስ ክርስቶስ ለአዳም ልጆች ሁሉ ቤዛ ሆኖ በምልዕተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና ማቴዎስ 27 ቁጥር 35 ስቅለት አርብ። ከጌታ ስቅለት በፊት በተለየ በሮማውያን ሕግ የወንጀል መቅጫ ምልክት የነበረው መስቀል ጌታችን በደሙ ቀድሶ በምሕረቱም ሕይወትን አርማ የዲያብሎስን ድል መንሻ ስላደረገው በሞቱ መልካሙን ሕይወት ሰጠን። ወስብሐት ለእግዚአብሔር።